ሄሎ ጤና ያስጥልን እንደምን ሰነበታችሁ። በዛሬው የትምህርት ክፍለ ጊዜ ለአዛውንቶች የተዘጋጀ የአሜሪካን ዜግነት ፈተና በአማርኛና በእንግሊዝኛ ይዘን ቀርበናል። ይህ እድሜያቸው ከ60 ዓመት በላይ ለሆነና እንዲሁም በአሜሪካን ሀገር ከ20 ዓመት በላይ ለኖሩ ሰዎች የተዘጋጀ ፈተና ነው። ይህን ፈተና በአማርኛ መፈተን ይቻላል። ነገር ግን ስትሄዱ የአማርኛ አስተርጓሚ ከቤት ይዛችሁ መሄድ አለባችሁ። የመጀመሪያው ጥያቄ what is one right or freedom for the first amendment from the first amendment ከመጀመሪያው የህግ ማሻሻያ አንድ መብት ወይም ነፃነትን ግለጽ ነው የሚለው። አንደኛው የመናገር ነው። ሁለተኛው የሃይማኖት ነፃነት ሪሊጅን። ሶስተኛው የመሰብሰብ አሰምብሊ። አራተኛው ፕሬስ የጋዜጠኝነት ወይም ህትመት። አምስተኛው ፔቲሽን ዘ ገቨርንመንት ለመንግስት አቤቱታ ማቅረብ። ከመጀመሪያው የህግ ማሻሻያ አንድ መብት ወይም ነፃነት ምንድን ነው ለሚለው ስፒች የመናገር፣ ሪሊጅን የሃይማኖት፣ አሰምብሊ የመሰብሰብ፣ ፕሬስ የጋዜጠኝነት፣ ፔቲሽን ዘ ገቨርንመንት ለመንግስት አቤቱታ ማቅረብ ናቸው። ከነዚህ ውስጥ አንዱን ነው የምትገልጹት። What is the economic system in the United States? የአሜሪካን ያለው የኢኮኖሚ ሲስተም ወይም ስርዓት ምንድን ነው? አሜሪካ የምትመራበት የኢኮኖሚ ስርዓት ካፒታሊዝም ወይም የገበያ ኢኮኖሚ ይባላል። ማርኬት ኢኮኖሚ እንለዋለን። ማርኬት ኢኮኖሚ ኦር ካፒታሊስት ኢኮኖሚ ወይም የገበያ ኢኮኖሚ። Name one branch or part of the government. ከመንግስት ክፍሎች ውስጥ አንዱን ግለጽ የሚለው። አንድ የመንግስት አካል ወይም ክፍል ጥቀስ ይላል። ኮንግረስ የተወካዮች ምክር ቤት፣ ሌጅስሌቲቭ ህግ አውጪው፣ ፕሬዚደንቱ፣ ኤግዜኪቲቭ ስራ አስፈጻሚው፣ ኮርትስ ፍርድ ቤቶች፣ ጁዲሻል ዳኝነት። እነዚህ በሙሉ ከመንግስት አካል ውስጥ አንዱ ናቸው። አንዱ በመጥቀስ ለዚህ ጥያቄ መልስ መሆን ይችላል ማለት ነው። እንዳልኩት ፈተናውን በአማርኛ መውሰድ ይቻላል። አስተርጓሚ ከቤት ይዛችሁ መሄድ ይኖርባችኋል እንጂ። What are the two parts of the US Congress? ዩኤስ ኮንግረስ የምንላቸው ሁለቱን ክፍሎች ግለጽ ነው የሚለው። የዩኤስ ኮንግረስ የሆኑትን ሁለት ክፍሎች ግለጽ ነው የሚለው። the Senate and the House ካልን በቂ ነው። the Senate and the House
ወይም ሃውስ ኦፍ ሪፕሬዘንታቲቭ ማለትም እንችላለን። Who is one of your state US senator now? Who is one of your states US senators now? በአሁን ሰዓት ያለው የክልላችሁ ተወካይ ማን ናቸው? ሁለት ነው የሚኖረው በየስቴቱ ሴኔተሮች። ከሁለቱ አንዱ ማን ነው ነው የሚለው። ለጆርጂያ ነው ይሄ። ፎር ጆርጂያ ጃን አሳፍ ሲሆን ሁለተኛው ደግሞ ራፋኤል ዋርኖክ ይባላል። ጃን አሳፍ ኤንድ ራፋኤል ዋርኖክ። ይሄ ለጆርጂያ ነው። ሌላ ስቴት የምትኖሩ የራሳችሁን ማወቅ አለባችሁ። In what month do we vote for president? ለፕሬዚደንቱ በምን ወር እንመርጣለን? ወይም ለፕሬዚደንት የሚደረገው ምርጫ የሚካሄደው በየትኛው ወር ነው? ኖቬምበር ካላችሁ በቂ ነው። ኖቬምበር ሁልጊዜ በአሜሪካን ምርጫ የሚካሄደው በኖቬምበር መንዝ ነው። መንዝ ኦፍ ኖቬምበር። ለመድገም ያህል what are the two parts of US Congress? የዩኤስ ኮንግረስ ሁለት ክፍሎች ምንድን ናቸው? The Senate and the House. Who is one of your states US senators now? በአሁኑ ሰዓት እያገለገሉ ያሉትን ከሁለቱ አንዱን ግለጽ የሚለው አንደኛው ጃን አሳፍ ነው። ሁለተኛው ራፋኤል ዋርኖክ ነው። ለጆርጂያ ናቸው እነዚህ። In what month do we vote for president? በምን ወር ነው ለፕሬዚዳንት የምንመርጠው? በኖቬምበር። What is the name of the president of the United States now? በአሁኑ ሰዓት አሜሪካንን በፕሬዚዳንትነት እያገለገለ ያለው ማን ነው? ወይም አሁን ዩናይትድ ስቴትስ ፕሬዚዳንት ማን ነው? ፕሬዚዳንት ዶናልድ ትራምፕ ካላችሁ በቂ መልስ ነው። ፕሬዚዳንት ዶናልድ ትራምፕ። What is the name of the vice president of United States now? በአሁኑ ሰዓት አሜሪካንን በምክትል ፕሬዚዳንትነት የሚያገለግለው ማን ነው? What is the name of the vice president of the United States now? አሁን ዩናይትድ ስቴትስ ምክትል ፕሬዚዳንት ማን ይባላል? ጄምስ ዴቪድ ቫንስ ኦር ጄዲ ቫንስ ካላችሁ በቂ ነው። ጄዲ ቫንስ። What is the capital of your state? የምትኖሩበት ስቴት ካፒታል ሲቲው ማን ይባላል ነው። የክልላችሁ ዋና ከተማ ማን ነው? ለጆርጂያ አትላንታ ነው። ለጆርጂያ ነዋሪዎች አትላንታ። ሌላ ክልል የምትኖሩ የከተማችሁን ዋና ከተማችሁን ስም ነው መጥቀስ ያለባችሁ። The president of the United States now, Donald Trump. The vice president
of United States now? JD Vance. Capital city of your state? For Georgia, Atlanta ነው። What are the two major political parties in the United States? በአሜሪካን ያሉ ሁለት ዋና ዋና የፖለቲካ ፓርቲዎችን ስም ጥቀሱ ነው የሚለው። ሪፐብሊካን ኤንድ ዴሞክራትስ ካላችሁ በቂ ነው። ሪፐብሊካንስ ኤንድ ዴሞክራትስ። What is one responsibility that is only for the United States citizens? ለአሜሪካን ዜጎች ብቻ የተሰጠ አንድ ኃላፊነት ምንድን ነው? ለአሜሪካን ዜጎች ብቻ የተሰጠ አንድ ኃላፊነት ግለጽ። አንደኛው በፍርድ ሸንጎ በዳኝነት ማገልገል። ሁለተኛው በፌደራል ምርጫ ላይ ድምፅ መስጠት። How old do citizens have to be to vote for president? ለፕሬዝደንት ለመምረጥ ዜጎች እድሜያቸው ስንት መሆን አለበት ነው የሚለው። እድሜያቸው ከ18 ዓመት በላይ የሆኑ መምረጥ ይችላሉ። የመጀመሪያው the two major political parties ሁለቱ ዋና ዋና የአሜሪካን የፖለቲካ ፓርቲዎች ሪፐብሊካን እና ዴሞክራት። ሁለተኛው responsibility of your citizens የአሜሪካን ዜጋ የሆኑ ዜጎች ኃላፊነት ምንድን ነው? አንደኛው በፍርድ ሸንጎ የማገልገል፣ ሁለተኛው ደግሞ በምርጫ ላይ የመሳተፍ vote in a federal election and seen on a jury. For a citizen to be able to vote for a president አንድ ዜጋ ለአሜሪካን ፕሬዚደንት ለመምረጥ የሚያስችለው እድሜ 18 መሆን አለበት። When is the last day you can send in federal tax forms? When is the last day you can send in federal income tax forms? በፌደራል የገቢ ግብር ቅጾች መላክ የሚችሉት የመጨረሻው ቀን መቼ ነው? በፌደራል የገቢ ግብር ቅጾች መላክ የሚችሉት የመጨረሻው ቀን መቼ ነው? ኤፕሪል 15 አፕሪል 15 ካላችሁ መልሱ ልክ ነው። ኤፕሪል 15 Who was the first president? የመጀመሪያ ፕሬዚደንት የነበረው ማን ይባላል? የመጀመሪያው ፕሬዚደንት ማን ነበር?
George Washington. George Washington. What was one important thing that Abraham Lincoln did? አብርሃም ሊንከን ካደረጋቸው ነገሮች ውስጥ አንዱን ጥቀስ ነው የሚለው። አንደኛው free the slaves emancipation proclamation ባሪያዎችን ነፃ ወጥቷል፣ የነፃነት አዋጅ። saved or preserve the union የዩናይትድ ስቴትስ ዩኒየን እንዳይበተን አድርጓል። led the United States during the Civil War በሲቪል ዋር ወቅት አሜሪካንን መርቶ ነበር። ከነዚህ ከሶስቱ አንዱን ካለን ትክክል ነው። So tax day, April 15, first president, George Washington. Important things Abraham Lincoln did: freed the slaves, Emancipation Proclamation, saved the Union. ካለም በቂ ነው። Name one of the war fought in by the United States in the 90s. በ1900ዎቹ አሜሪካን ከተዋጋቻቸው ጦርነቶች ውስጥ አንዱን ግለጽ ነው የሚለው። World War I የአንደኛው የዓለም ጦርነት፣ World War II የሁለተኛው የዓለም ጦርነት፣ ኮሪያን ዋር የኮሪያው ጦርነት፣ ቪየትናም ዋር የቪየትናም ጦርነት፣ the Persian Gulf War የፋርስ የባህረ ሰላጤው ጦርነት፣ What did Martin Luther King do? ማርቲን ሉተር ኪንግ ምንድን ነበር ያደረገው? fought for civil rights ለሰዎች መብት ታግሏል፣ ለዜጎች መብት ታግሏል። worked for equality ለእኩልነት ሰርቷል። What is the capital of the United States? የአሜሪካን ዋና ከተማ ማን ተብሎ ይጠራል? What is the capital of the United States? Washington, D.C. Washington, D.C. War fought in the 90s. World War War የአንደኛው ዓለም ጦርነት፣ World War II የሁለተኛው ዓለም ጦርነት፣ ኮሪያን ዋር የኮሪያው ጦርነት፣ ቪየትናም ዋር የቪየትናም ጦርነት፣ the Gulf War የባህረ ሰላጤው ጦርነት። What did Martin Luther King did ለሚለው or do ለሚለው fought for civil right ለሰዎች መብት ታግሏል። worked for equality ለእኩልነት ሰርቷል። የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ።
Where is the Statue of Liberty? Where is the Statue of Liberty? ይሄ የምታዩት የነጻነት ሐውልት የት ነው ያለው? የነጻነት ሐውልት ይሏታል ይችን። የነጻነት ሐውልቱ የት ነው ያለው? ኒውዮርክ ካላችሁ ጥሩ ነው። ኒው ጀርሲ ኦር ዘ ሊበርቲ አይላንድስ ካላችሁ መልስ ይሆናል። the New York Harbor የኒውዮርክ ወደብ Liberty Islands Why does the flag have 50 stars? ባንዲራችን ለምንድን ነው 50 ኮከብ ያለው? ባንዲራው ለምን 50 ኮከቦች አሉት ካለ አንድ ለእያንዳንዱ ስቴት one for each state because we have 50 states 50 ክልሎች ወይም ግዛቶች ስላሉን ካላችሁ ከሁለት አንዱ ጥሩ መልስ ነው። When do we celebrate Independence Day? የነጻነት ቀናችን የምናከብረው መቼ ነው? When do we celebrate Independence Day? የነጻነት ቀንን የምናከብረው መቼ ነው? July 4 July 4 ለመድገም ያህል where is the Statue of Liberty? የነጻነት ሐውልት የት ነው ያለው? ኒውዮርክ ሃርበር ኒውዮርክ ወደብ ላይ ወይም ሊበርቲ አይላንድስ። Why does the flag have 50 stars? ባንዲራው ለምን 50 ኮከቦች አሉት? አንድ ለእያንዳንዱ ስቴት እያንዳንዱን ስቴት ለመወከል one for each state ብትሉ በቂ ነው ማለት ነው። አንድ ለእያንዳንዱ ክልል። When do we celebrate Independence Day? የነጻነት ቀን የምናከብረው መቼ ነው? የነጻነት ቀን የምናከብረው ጁላይ 4 ነው። ይህንን ደጋግማችሁ ካዳመጣችሁት በአማርኛ ለመመለስ ብዙም አያስቸግርም። ደጋግሞ ማዳመጥ ፈተናውን በአማርኛ ለመውሰድ ይቻላል። ወይም በሌላም በቋንቋ ትግርኛም ይሆናል ኦሮምኛም በሚቀላችሁ ቋንቋ መውሰድ ይቻላል። መልካም የትምህርት ጊዜ። ሼር ማድረጋችሁን አትርሱ። ላይክ ማድረጋችሁን አትርሱ። ቴንክ ዩ